Lamine Yamal. Nice curl! Lamine Yamal. Lamine Yamal. Lamine Yamal. The winner this year is Lamine Yamal. I think he's a superstar. First time in my life I saw someone. Wow, who is it? አስቡት የ16 ዓመት ልጅ ሆነክ ጺም ያወጡ ትላልቅ ሰዎች ሜዳ ውስጥ ሲፈሩ፣ ይሄ ልጅ ፕሮፌሽናል ተከላካዮችን ሙሉ የህይወት ምርጫቸውን እንዲተጠራጠሩ ያደረገ ነው። በመታተኛ እግሩ ዓለምን ጩቤ ያስረገጠ፣ ተከላካዮችን በቁማቸውም ያሸናቸው ይሄ አንድ ፍሬ ልጅ ዓለምን እያነጋገረ ነው። ክብራንና ክብራን በዛሬው ዕለት ተዘናናችሁ የመጣ ነው የላሚን ያማል የህይወት ታሪክ ነው። አብራችሁን ቆዩ። ሐምሌ 13 2007 ከሞሮኮዊ አባቱና ከኢኳቶሪያል ጊኒ እናቱ በስፔን ተወለደ። ባሮካ ፉንዳሞንታሎ እግር ኳስ ጨዋታ ብቻ አይደለም፣ ከድህነትም ማምለጫ ተስፋ ነው። እና ትንሹ የያማል ታሪክ የሚጀምረው እዛ ነው። በባዶ እግሩ ኮንክሪት ሜዳ ላይ በካልሲ በተሰራ ኳስ ፀሐይ እስክትጠልቅ ድረስ ይጫወት ነበር። በዙሪያ ካሉ ሰዎች ወይንም ደግሞ በዙሪያ ካሉ ጩጬዎች ትልቅ ታሪክ እንደሚሰራ ህልም ነበረው። በ5 ዓመቱ በአካባቢ ያሉ አሰልጣኞች ያንን ተፈጥሯዊ ችሎታ አይቶታል። ካላማሲያ ታዋቂው የባርሴሎና አካዳሚ ስካውቶች መጡ። ምንም አላመነቱም። ያንን የ5 ዓመት ልጅ እንወስዳለን አሉ። ከመጀመሪያው ቀን ጀምሮ አሰልጣኞች እርስ በርስ ይሄ ልጅ የተለየ ነው እያሉ ያወራሉ። በእድሜ 2 እጥፍ ከሚበልጡት ተከላካዮች ጋር ይጫወታል። ኳሱን በያዘ ቁጥር ያሰቃያቸዋል። የሰራተኞች አባላት እንኳን እሱን ለመመልከት ስልጣናቸውን ያቆሙ ነበር። ተሰጦ ሲኖር ጫና ይበዝብሃል። እሱ ግን አንድ ፍሬ ልጅ ነበር፣ ከቤተሰብ የራቀ። ሌሎች ልጆች ፎርት ላይ ሲጫወቱ፣ እሱ ግን ለወደፊት ህይወቱ ኳስ ሲጫወት ነበር። በራማሲያ ታች፣ ቪዥን እና ታይሚንግ አስፈላጊ ነው እና ላሚን ከጉርምስና በፊት ሶስቱንም ተምሯል። እሱ ሜሲ አልነበረም፣ ግን ግራ እግሩ አደገኛ ነው። ያዝ እንግዲህ የባርሴሎና ወርቃማ ዘመን ደብዝዞ ነበር። ሜሲ ሄዷል። ክለቡ የገንዘብ ችግር ውስጥ ነበር። ደጋፊዎች ተስፋ እያጡ ነበር። ግን አንዳንድ ጊዜ ሁሉም ነገር ሲፈርስ አዲስ ነገር ይጀምራል። ከዚያም የባርሳ ቢኤምኤ ምን እንደሆነ በትክክል የሚያውቀው የክለቡ ሌጀንድ ጃቪ ሃርናንዴዝ መጣ። አንድ ጊዜ የያማልን ትሬኒንግ ተመልክቶ ወዲያውኑ ዝግጁ ነው አለ። በአፕሪል 19 2023 ባርሳ ከሪያል ቤንቲስ ጋር በነበረው ጨዋታ ተቀይሮ በመግባት የመጀመሪያውን ጨዋታ አደረገ። ግን 15 ዓመቱ ነበር። በባርሳ ታሪክ ውስጥ ትንሹ ተጫዋች። ያ የዣቪ እምነት የሁሉም ነገር መጀመሪያ ነበር። አሁን በሃንሲ ፍሊክ ስር ነገሮች የተለያዩ ናቸው። ጀርመናዊ አሰልጣኝ ችሎታ ብቻ አይፈልግም፣ እሱ የማሽን ደረጃ ወጥነትን ይፈልጋል። ያማል ሁለቱንም እያቀረበ ነው። በዣቪ ስር እሱ ድንቅ ሰው ነበር፣ በፍሊክ ስር መሪ የሆነ ነው። ፍሊክ ስለ ወደፊቱ ሲናገር አንድ ስም ሁል ጊዜ መጀመሪያ ላይ ይጠራል፣ ላሚን ያማል። ምክንያቱም ባርሴሎና አዲስ ምልክት ሲፈልግ ይህ ልጅ መጣ። 2023 የስፔን አሰልጣኝ ሻቪ ያየውን አይነት ብልጭታ አይተዋል እና ላሚን ወደ ብሔራዊ ቡድን ሲጠራ ተጫውቶ ለስፔን ያስቆጠረው ትንሹ ተጫዋች ሆኗል። የ16 ዓመት ልጅ ከጎረምሶች ጋር በመወዳደር እውነት ያልሆነ ነገር ይመስላል። የስፔን ሚዲያ በሱ ስም አብደዋል። ሜሲ 2.0 መጣ ማለት ጀመሩ። ነገር ግን ያማል ትሁት ሆኖ ቆይተዋል። እርሱ ቤተሰቡን በተለይም አባቱ ከነዚያ ኮንክሪት ቀናት ጀምሮ በእርሱ ያመነውን ሁሌ ያመሰግነዋል። ባርሴሎና ያላቸውን ያውቁ ነበር። ውል እስከ 2026 ድረስ ለመቆየት ፈረመ። የመልቀቂያ ክሮስ 1 ቢሊዮን ዩሮ። እስማም 1 ቢሊዮን ዩሮ ሀቢቢ። በዚህ ልጅ ምን ያክል እንደሚያምኑ ያሳየናል። 2024 ቡድኑ የተገነባ ነበር። ነገር ግን ከሁሉም ለውጦች መካከል ጎልቶ የሚታይ አንድ ስም አለ፣ ላሚን ያማል። እርሱ ካሁን በኋላ ከላማሲያ የመጣው ልጅ አይደለም፣ የባርሴሎና የወደፊት ህልም ነው። በእያንዳንዱ ግጥሚያ ላይ ደጋፊዎች ስሙን ይዘምራሉ። ያማል በፍራንስ ስለማይጫወት አፍትልኮት በትልቅ ጨዋታዎች ላይ ያሳልፈዋል። ከሪያል ማድሪድ ጋር ቻምፒዮንስ ሊግ ጨዋታዎችን በዛ ግራ እግሩ ሲጫወት ተከላካዮች ምን እንደሚያመጣ ያውቃሉ፣ ግን ሊያቆሙት አይችሉም። አቤት የግራ እግር ግን ጉድ! የላሚን ያማል ታሪክ አልተጠናቀቀም፣ ገና እየጀመረ ነው። ደሞዙ ጨምረዋል። አቤት እኛ ሀገር ግን የናይክ የአዲዳስ ወኪሎች እሱን ለማስፈረም ይታገላሉ። በድንገት ብዙ ሰዎች በ10 ዓመታት ውስጥ የሚያገኙትን የበለጠ በአንድ ወር ውስጥ ገቢ ያገኘ ነበር። በገንዘብና በታዋቂነት ላይፍ ስታይሉ ተቀየረ። ከአዲስ አፓርታማዎች፣ የቅንጦች መኪኖች፣ ቪአይፒ ፓርቲዎች ታዋቂ ሰዎች ከእርሱ ጋር ፎቶዎችን መነሳት ይፈልጋሉ። ራፐሮች ቴክስት ያደርጉለታል። የፋሽን ብራንዶች በሺዎች የሚቆጠሩ ልብሶችን ይልኩለታል። ለኛ ይልኩም እንዴ! ዓለም የጠበቀው ፐርፌክት ፕሮፌሽናል ተጫዋች ነው። ግን የሆነ ነገር ረስተዋል። እሱ ገና ታዳጊ ልጅ ነበር። ብዙም ሳይቆይ ወሬው ተጀመረ።
ያማል እንግዲህ ብዙ ፓርቲዎች ላይ ይገኛል። እንግዲህ ምን ይደረጋል፣ ብዙ ቺኮችን ይቀያየራል በየሳምንቱ። እሱ ትኩረትን እያጣ ነው። የምድራችን ምርጡ ተጫዋችን CR7ን ንቀዋል። ልጁ ጸባይ የለውም፣ የትም አይደርስም አሉ። በፓሪስ ላይ እሱን ፎቶ እያነሱ ሚዲያ ላይ ይለቁታል። ከልጃገረዶች ጋር ሲቀልድ የሚያሳዩ ቪዲዮዎች በማህበራዊ ሚዲያዎች ላይ ያሉ ሰዎችን እሱን ማጥቃት ጀመሩ። ሌላ የባከነ ተሰጥኦ፣ እሱ ዲሲፕሊን እያጣ ነው፣ እግር ኳስን እየረሳ ነው። ብዙ ነገር ተወራበት። ይህ ጥያቄ እናንተንም ልጠይቃችሁ። ላሚን ያማል ለወደፊት ሌጀንድ ይሆናል ወይስ ሚዲያዎች እንደሚያወሩ የትም አይደርስም፣ መውደቂያው ቅርብ ነው? መልሳችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ፣ ላይክ ኤንድ ሼር እንዳይረሳ። ሁላችሁም ባላችሁበት ቦታ ሰላም ቆይልኝ።